በስመ አብ በእግዚአብሔር አንቺ ምን ማርያምን የሚባል ነገር የለም። እሺ ራሴ ጎርሰዋለሁ። አይ እኔ ነው የምጎርሰው አይደለም ማርያም ራሴ ጎርሰዋለሁ። በፍጹም እግዚአብሔርን አይሆንም እንዴ! እሺ ይሄ ምን አይነት ጭካኔ ሲጀምር እንዴ! ኧረ ማርያምን አይቻልም። እግዚአብሔርን ባባ ማርያምን ሰላም ውዴት ቤተሰቦቻችን እንዴት ናችሁ? እኛ ሰላም ነን፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እኛ ደህና ነን። ለቡሄ በዓል ውዴ ኦርቶዶክስ ቤተክርስቲያን ተከታዮች፣ ሃይማኖት ተከታዮች ለቡሄ በዓል እንኳን በሰላም አደረሳችሁ እያለን እስኪ ዛሬ ደግሞ በአዲስ ቪዲዮ መተናል እና ጋይስ ሰብስክራይብ አድርጉልን፣ ሼር አድርጉልን ቪዲዮዎችን ስለምትከታተሉን ከወዲሁ እናመሰግናለን። እስኪ ባልያ እንኳን አደረሳችሁ በድጋሚ የዩቲዩብ ተከታታዮቻችን። ያው ባለቤቴ እንዳለችው ዛሬ በአዲስ ቪዲዮ መተናል ማለት ነው። እንግዲህ ያው የተዘጋጀንበት አንዳንድ ነገር አለ፣ እሱን ለእናንተ ለማስተላለፍ ነው። በድጋሚ ግን መልካም በዓል። እሺ ቤተሰቦቼ በጣም አመሰግናለሁ። እስኪ ዛሬ ጥያቄና መልስ አለን እና ጥያቄና መልሳችን ምንድን ነው መሰላችሁ? እሱ ይጠይቀኛል፣ እኔ ካልመለስኩኝ እንትን አደርጋለሁ ማለት ነው። የሚቀጣው ቅጣት አለ። እዚህ ጋር እንደምታዩት የሚያምር እንጀራ አለ፣ አያችሁት? እና እዚህ ጋር ሚጥሚጣ ደግሞ እዚህ ጋር አለ፣ እንደምታዩት ሚጥሚጣ አለ እዚህ ጋር። ከዛ በኋላ ሚጥሚጣ ይጨምርበትና በደንብ አድርጎ የተሸነፈ ሰው ሚጥሚጣ ይጎርሳል ማለት ነው። ከዛ ደግሞ እዚህ ጋር ደግሞ ውሃ አለን፣ በጆክ ውሃ አለን። ከዛ ደግሞ ካቃጠለው እኔ አልሸነፍም። እኔ ምን ያለኝን በሙሉ ስለምመልስ አልሸነፍም። እስኪ ማን እንደሚሸነፍ እናያለን። ቤተሰብ ካቃጠለው ያው ውሃ ይጠጣል። እንግዲህ እንደዛ ነው የሚሆነው ቤተሰብ። ለማንኛውም ከወዲሁ ቤተሰብ የቡሄ ዳቦ ነው በእኛ በኦርቶዶክስ ሃይማኖት ተከታዮች። እዚህ ጋር ኮባውን አንስቶብኝ ነው እንጂ ሁላችሁ እስከ ኮባው ነበር አስቀምጬ የነበረው። ዛሬ ማማ እያነሳችብኝ እና ቤተሰቦቻችን እንኳን ለቡሄ በዓል አደረሳችሁ በድጋሚ እያልኩኝ እዚህ ጋር ሙልሙል አለን። ሙልሙል አቅርበናል። መጨረሻ ላይ ሙልሙሉን ይበላል ማለት ነው እና ቤተሰብ እናመሰግናለን። እሺ ጥያቄው ይጀምር። እሺ ትጀምር ወይስ ልጀምር? አንቺ ጀምሪ። እኛ ሁሌም መልስ አለ እኛ ጋር። እኔ መላሽ ነኝ፣ እሷ ጠያቂ ናት። እሺ ይሁን በቃ። እሺ ባልየው እንዴት ነህ ትለዋለህ? ደህና ነኝ እግዚአብሔር ይመስገን። ባለቤቴ እሺ ባሌ የምን ሀገር ነህ? እኔ አዲስ አበባ ልጅ ነኝ። እውነቱን ተናገር። ኧረ አዲስ አበባ ልጅ ነኝ። አይደለም እውነቱን ተናገር። አይ ቆይ እስኪ እነሱ ልጠይቃቸው። በተወለደ ነው ወይስ በማደግ ነው? እንግዲህ በማደግ ከሆነ ባህር ዳር ነው ያደግኩት። በትውልድ ከሆነ ደግሞ አዲስ አበባ ነው የተወለድኩት። ስለዚህ የአዲስ አበባ ልጅ ነኝ። ለነገሩ አደግም እኮ ይባል ባህር ዳር የተወሰነ በእርግጥ የልጅነት ትውስታዎች አሉ አይደለም? እስኪ ከጥያቄ በፊት እስኪ የልጅነት ትውስታህን ባህር ዳር እንዴት አሳለፍክ እስኪ ንገረኝ። እሺ እንግዲህ ባህር ዳር ያው ትምህርቴን እዛ ነው የጨረስኩት። ከ10 ዓመት በላይ እዛ እንግዲህ ማዘር ጋር ኖሬያለሁ። እንደ ማንኛውም ወጣት እድሜ ለስራ ሲደርስ ያው ከቤት ወጥቼ በስራ ዓለም ተሰማርቼ ከዛ በኋላ እንግዲህ ትዳር ያስኩኝ ማለት ነው። በትንሹ እንደዚህ ነው ቤተሰብ። እንደዚህ ቀላል ነው እንዴ? ማለት የልጅነት ትውስታ አለ። ቡሄን እንዴት ነበር የምታሳልፈው? ቡሄ አለ አሁን ዛሬ እስኪ አጋጣሚ ቡሄም ስለሆነ እስኪ ቡሄ ይህን ሰሞን እንዴት ነበር የምታሳልፉት ከጓደኞች ጋር ምናምን? የልጅነት ትዝታ አለህ አይደለ መቼስ? እሺ ቡሄ እንግዲህ ያው እንደ ማንኛውም የእምነቱ ተከታይ በህፃነታችን ያው ጨፍረን እንኳን አደረሳችሁ ቡሄ በሉ ብለን ያው ብዙ ጊዜ አሳልፈናል ማለት ነው እና ጥሩ ትዝታ አለ። እሺ በእናንተ ጊዜ ግን ባባዬ እንትን ነበር እንዴ የምትቀበሉት? እንደዚህ እንዳሁኑ ልጆች ምናምን ብር ምናምን የምትቀበሉት? ያው ብር ሰው ይሰጣችሁ ነበር? እንደ ሰው ይለያያል። ብዙ ጊዜ ግን ያው እኛ ብር አንጠብቅም። ያው እንደዚህ አይነት ሙልሙል ዳቦ ነበር የምንጠብቀው እና እያያችሁት ነው። እንደዚህ አይነት የሚያምር ዳቦ ነበር ከህፃነታችን። ይሄንም ሚስቴ የጋገረችው ነገራችን ላይ እና ያው እንደዚህ አይነት ነገሮች ናቸው
ከበዓሉ ጋር የተገናኙ ነገሮች ናቸው እንደዚህ ምላሽ የሚደረጉልን እንጂ ብር ምናምን አሁን እኮ ነው በቅርብ የመጣው አይደለ እንዴ? አዎ በራሱ በቅርብ ነው፣ ግን ለተጨማሪም ያው ሰው ይሰጣል። በእርግጥ ግን ያው ሳንቲም ምናምን አይደል? ያን እኮ በጣም ብዙ ነገር ነበር። በዋናነት ግን ያው ሙልሙል ዳቦ አይደለ? ሙልሙል እንደዚህ አይነት ነገር ነው ሲሰጥ የነበረውና አዎ አሁን እኮ ልጆች ራሱ አሁን ሲጨፍሩ ራሱ እግዚአብሔርን ጨፍረው ራሱ መጨረሻ ላይ ማለት ነው ዝም ካልካቸው ራሱ አረ በቃ ጉሮሯችን በቃ እግዚአብሔርን በቀደም ማለት ነው ቤት ትናንትና ነው እንጂ ትናንትና ቀድሞ ነበርና ሊጨፍሩ መጡ ቤትና በቃ ከዛ መጨረሻ ላይ ጨፈሩ እኔ ዜማቸው ምናምን ደስ ብሎ እንዴ ተመስጬ እየሰማቸው ነበርና ከዛ አረ በቃ ጸጥ ስላቸው መሰለኝ አረ በቃ ጉሮሯችን ብለው እንትን አሉና በዛ ላይ ደግሞ ይሄ በቃ ትንሽ ብር ራሱ እንድሰጣቸው ይሄ 10 ብር 20 ብር ራሱ ለእነሱ በጣም እንትን ነው ታውቃለህ። ይሄ በቃ ስትሰጣቸው ራሱ እንትን አይሉም፣ ደስተኛ አይደሉም። እና እኔ እንጃ አሁን ላይ ወዴት እየሄድን እንደሆነ ባላውቅም ዞሮ ለማንኛውም ያለ እንትናችን ይኸው በዓልም ስለሆነ ወደ እንትኑ እሱን አያይዘን እንነጋገር ብዬ ነው ይሄን ሀሳብ ያቀረብኩት። እና የኛ የልጅነት ጊዜ በጣም ደስ ይል ነበር። አንተ እንዳልከው እኔም አሪፍ ጊዜ አሳልፌያለሁ። እንደናንተ ቡሄን ባንጨፍርም አበባዮሽን እንጨፍር ነበር አይደለ እንዴ? ሴቶች አበባዮሽ ነበረ፣ ወንዶች ደግሞ ቡሄ ነው የሚጨፍሩት። እና እኛም አሪፍ ጊዜ አሳልፈናል። እና ደግሞ ወደ ጥያቄ ስገባ እሺ ጀመር ጥያቄ ከባህር ዳር እና ከአዲስ አበባ ሞሬቱን ትወዳለህ? በቃ ምረጥ ብትባል ይሄ ምናምን ይሄ የተሻለ ነው እንደዚህ ነው ይሄ ቢሆን እንዲህ ነው ብለህ ሳታብራራ አጭር መልስ ነው የምፈልገው። ከባህር ዳር እና ከአዲስ አበባ ምረጥ ብትባል የትኛውን ትመርጣለህ? ወይ እኔ ባህር ዳር እመርጣለሁ። የምር ነው? አዎ ውበት አላት በጣም። ኧረ ውበት አላት በጣም ባህር ዳር። እንዴ ውበት አዲስ አበባ አላት እኮ። ወይ እኔ እንግዲህ ባህር ዳር እመርጣለሁ። ባህር ዳር በቃ ጥያቄ መለስክ ማለት ነው። መምረጥ አልችልም ምናምን ነገር ይላል ብዬ አስቤ ነበረ። እስኪ በቃ ይሁንሽ። ቀጣይ እኔን የምጠይቀው እንዴ እና እንዴ ምንድን ነው? እሺ የእኔ ጥያቄ የሚሆነው ምንድን ነው? እኔ እንግዲህ ያው ቀኑን በትክክል አስታውሳለሁ። ምናልባት እሷ ታስታውስ አላውቅም፣ ግን ለመጨረሻ ጊዜ ውጭ እራት የበላ ነው መቼ ነው? ውሸት ገይዝ አውቃለሁ። ለመጨረሻ ጊዜ እራት የበላ ነው። ኦኬ የኔ የልደቴ ቀን በትክክል መልሰዋል። የእሷ የልደቷ ቀን ለመጨረሻ ጊዜ እራት ውጭ በልተናል። ጎበዝ ናት፣ አልረሳችሁም ማለት ነው። ቀጥይ ጥያቄ። የልደቴ ቀን የልደትሽ ቀን ነው? የልደቴ ቀን ነው የመጨረሻ ጊዜ የበላ ነው? አዎ አስታውሳለሁ። እራት የበላ ነው፣ ውጭ እራት የበላ ነው ለመጨረሻ ጊዜ የልደትሽ ቀን ነው። ይህን ነገር አስታውሼ ከተሳሳትክ አንተ ትበላለህ ማለት ነው የሚጠጣ። እኔ ላስታውስ ግን እዛ በኋላ እኔ የልደቴ ቀን አይደለም አየህ አሁን አለው ግን የልደቴ ቀን ሳይሆን ልደቴ ህዳር 23 ቀን ነው። 40 ጾም የገባበት ጊዜ ታስታውሳላችሁ አይደለ? 40 ጾም ሊገባ የጾም መግቢያ ሴንትራል እራት አልጋበዝከኝም። ሴንትራል እራት ጋብዘኛል ረስቼዋለሁ እኮ በቃ ኦልሬዲ እሱም ረስቶታል። አያችሁ በቃ እኮ ብያቸዋለሁ ገና ሲጀምር ማለት ነው። ወደ ሚጥሚጣው ስንት ማንኪያ ሚጥሚጣ ይደረግለት መሰላችሁ? ማንኪያዋ ትንሽ ናት፣ በይዘው ያት ትንሽ ናት ማንኪያዋ። በጣም ይሄ ከእንትን ከስኳር ማንኪያ ራሱ የምታንስ ማንኪያ ናት። እና እስኪ ስንት ማንኪያ ይደረግለት? ሁለት ብቻ። ሁለቱን እንኳን ግን ትበላዋለህ። እሺ እንደዚህ ሁለት ማንኪያ እንደዚህ መበተን አይቻልም። እንደዚህ ባንዴ ቃም ነው ብልት ነው። በእንጀራ ረኩት እኮ ነው ሁኜ ነው እግዚአብሔርን። ሁለት ማንኪያ እንደሱማ ሞት ይችላል። ይኸው ጋይስ አንድ እግዚአብሔርን ግን ማለት ነው ቤተሰብ ማርያምን እንትን አሁን ጨጓራዬን አመመኝ እያለ ነበረ። እንግዲህ ምንም ማድረግ አልችልም፣ ጨክኝበታለሁ። ብላ ያው እንደቺ ያው ጋይስ ቤተሰብ ይታያል። እስኪ እንግዲህ እቺን ማለት ነው ጋይስ። እንግዲህ የድሃ ነገር ስልክ ገባበትና ስልኬ ላይ
ሲያልቅ ስልኩ ካሜራ አቆመ ማለት ነው። እና ጋይስ ምን ላይ ነበረ ካሜራ ቋረጣው? ሚጥሚጣው ላይ ነው። ሚጥሚጣ ይሄ ነው ያለው እንግዲህ ይታያችኋል ብዬ አስባለሁ። እቺን አንዴ ነው ጠርኩ፣ ሁለቴ ምናምን መጉረስ የለም አንዴ ነው ጉርስ አድርገን ከፈለክ እንኳን እኔ ሚስትህ ለአንተ በጣም አዛኝ ነው። ኧረ ጨጓራዬ ነው እራሱ ባመጣው ጥያቄ እራሱ ሲቀጣ ኧረ ጨጓራዬ አይ ፋስት ቶሎ ነው እግዚአብሔር ነው ቶሎ በል። አይ እቺን ነው እቺን እኮ እንጀራ እንዴ አትቆርስም። እዚህ ጋር ነው የምትቆርሰው፣ እዚህ ጋር ነው የምትቆርሰው። ደግሞ ሲቆረስም በስመ አብ ተብሎ ይቆርሳል። እሺ በስመ አብ ወመንፈስ ቅዱስ አሉ። እንደዚህ አድርገማ አታነሳውም። እዚህማ ሌላ በርበሬ ሊቀጥል ነው ሊቀንስ ነው። አይቻልም። እንደዚህ አድርገችን አንሳት። እግዚአብሔርም አባታ ታጭበርበር አጭበርባሪ ነው እግዚአብሔር ነው እንደ ልጅ ነው። ኧረ እውነት አይ ጨጓራዬን እንትን አይ የሚባል ነገር የለም። እኔን ስታክማለሁ። እሺ ቢያንስ እንጀራ ልጨምር። አይቻልም። እግዚአብሔርን ይሄን ነው እንደዚህ አድርገህ የምታነሳው። ባባቀድድ እኔ ነው ማጎርስሽ። እንደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዴ! ኧረ በስመ አብ በእግዚአብሔር አንቺ ምን ማርያምን የሚባል ነገር የለም። እሺ ራሴ ጎርሰዋለሁ። አይ እኔ ነው ማጎርሰው አይደለም ማርያም ራሴ ጎርሰዋለሁ። በፍጹም እግዚአብሔርን አይሆንም እንዴ! እሺ ይሄ ምን አይነት ጭካኔ ሲጀምር እንዴ! ኧረ በመድኃኒዓለም ማርያምን አይቻልም። እግዚአብሔርን ባባ ማርያምን ኧረ በእግዚአብሔር እያያችሁ ነው እንዳለ ሚጥሚጣ። እሺ ቢያንስ ውሃ አዘጋጅልሃለሁ ብቻ ብለው አንተ ከፈለግም ሳታኝ ወጣው። ኧረ በኪዳን በል እግዚአብሔርን በል። ዋው አይቻልም። ራሱ በጠየቀው ጥያቄ እግዚአብሔር ነው። ራሱ በጠየቀው ጥያቄ ነው እንትን ያለው። እስኪ አሁን እኔን የምጠይቅህ ባይዘው አቃጠለ ውይ ቀጠለ ማርያም ያቃጥላል። ማርያም ያቃጥላል። እራትህን ባይዘው ይሄ ይበላል ማለት ነው። እሺ አሁን እኔ ጠያቂ እሺ እናትህ ጋር ስትኖር ለትዋይ ጋር ስትኖር እናትህ ማለት ይገርመኛል። የእኔም እናት ናት ባይዘው ጋይስ እግዚአብሔር ነው ወይስ ማለት ከምሬ እሷ ትዋይ ጋር ስትኖር ትዋ ማለት እናቱ ናት እንግዲህ ቤተሰብ እሷ ጋር ስትኖር ማለት ነው ለመጨረሻ ጊዜ ጥፋት አጥፍተህ የተገረፍከው ምን ጥፋት አጥፍተህ ነው? በስመ አብ ትገረፍ ነበረ? ውያ ዱላ እግዚአብሔርን ማርያም እንደውም በልጅነቱ እንደኔ ተገርፎ ያደገ አለ ብዬ አላስብም። ማለት እናቴ ጨካኝ ሆና ሳይሆን በሕፃንነቴ በጣም ተንኮለኛ ነኝና በጣም ማልሰራው ተንኮል አልነበረም። በዛ የተነሳ ያው እገረፍ ነበር እንድስተካከል ባህሪ እንዳስተካከልና ልክ የአሁኑን አይነት ባህሪ ይዤ እንዳድግ ያው እናቴ አስተዋጽኦ አድርጋለች በነገራችሁ ላይ እና አንድ ያስታውሳለሁ በጣም ረጅም ዓመት ነው። እኔ 3ኛ ክፍል ሆኜ እናቴ ጋር አብረን ነበር የምንማረው። በነገራችሁ ላይ እኔ 3ኛ ክፍል ሆኜ እሷ ደግሞ 4ኛ ክፍል ሆና የማታ ተማሪ ነበረች። እኔ 3ኛ እሷ 4ኛ ክፍል። ከዛ ከትምህርት ቤት መጣችና ደብተሯን አጋጣሚ ታርሞላት ያመጣችው ደብተር ነበረና እንግዲህ በዛ በልጅነት እድሜ ነው ታርሞ የመጣላትን ደብተር ቀድጄ ስጥለው ቅድድድ አድርጌ ስጥለው ትዝ ይለኛል። ከዛ የገረፈችኝ በወንበር አንስታ ነው እንደዚህ ማለት በወንበር አንስታ ጀርባዬን እንዳለ በቃ በጎረቤት ተሰብስቦ አረ ገደለችው ተብሎ በቃ ማለት በቃ በጣም ይሄንን አጋጣሚ አያረሳውምና ግን አሁን እንደዛም ባልገረፍ ኑሮ አሁን ትንሽ ባህሪ አይስተካከልም ነበር። ያ በቃ ያንን ትንሽ አልረሳውም ነበር። በዛይ ቴንኪቱ ወይ ካለ ያቃጠለ ቤት ታው ዋልጨምርልክ ትንሽ ጥሩ ነው። በዛይ ማለት ነው ባባ ባለቤቴ ማለት ነው በተፈጥሮ እግዚአብሔርን በጣም ስራ ቆሞ ይውላል ምናምን ውሃ ገና ይጠጣው ውሃ አይጠጣም። ሶ ይሄ ነገር አሪፍ ነው። ይሄ
ነገር ቆንጆ ነው በጣም በደንብ ጠይቅ። እሺ አሁን መጠየቅ እችላለሁ እኔ ጠይቀኝ። ቀላል ቀላል እኮ ጥያቄ እየጠየኩት ያለሁት እግዚአብሔር እኮ ኖርማል። እኔ እኮ እንዳላከብድሽ ብዬሽ ነው በነገርሽ ላይ እኔ ራሴ እንጂ ቀላል ጥያቄ ነው የምጠይቅህ በእውነት ይሄ እኮ ኖርማል ጥያቄ ነው። እንዴት ግን ፋሚሊ ያውቃሉ ስለ እንትናችን የሚለው እንጂ ይሄ ጥያቄ ባልተምሽ እስኪ ወደ ተጠጋ በደ ጨለማ ሆነ መሰለኝ። እሺ እሺ እንግዲህ ያው የሴት ልጅ እድሜና የወንድ ልጅ ደሞዝ አይነገርም ይባላል አይደል? ዝም ብሎ በተለምዶ ማለት ነው። አይቻልም። እያቃጠለኝ ነው እያቃጠለኝ ነው። አይቻልም። አንዴ ልኩረስ አይቻልም። መቃጠል እኮ ነው የሚፈልገው። የሴት ልጅ እድሜና የወንድ ልጅ ደሞዝ አይነገርም ይባላል። እንግዲህ ባለቤቴ እድሜሽ ስንት ነው እንዳትለኝ። እድሜሽ ስንት ነው ብለህ ጠይቀኝ ነው። አይ እኔ እድሜሽ ስንት ነው ብዬ አይደለም የምጠይቀው። ለመጨረሻ ጊዜ ለልደትሽ የሰጠሁሽ ስጦታ ምንድን ነው? እና አሁን ከእንትኑ ከጥያቄው ጋር የሴት ልጅ እድሜና የወንድ ደሞዝ ምን አገናኘው? ያገናኘዋል። እኔማ የተሰጠኝ ዶድራንት ነው። ሽቶ ዶድራንት ቦዲ ፍላሽ ማለት ነው። እሺ አይ እንግዲህ አልቻልኳትም። ጥያቄ እየመለሰች ነው ያለችው እና ይሄ በደንብ አስታውሳለሁ ባባ። ይሄን ነገር እኮ እኔ በጣም ነው የማስታውሰው። እግዚአብሔርን ነው ባባ እያንዳንዷን ነገር። ስለዚህ አሁን የጥያቄን ጠይቂያት ያው መልሳለች ማለት ነው። አለመመለስም ትችላለህ። ባይዘው ወይ ይሄን ጥያቄ መመለስ አልፈልግም ማለት ትችላለህ። ለመጨረሻ ጊዜ እናንተ ሴክስ ያደረግንበት ቀን መቼ ነው? መቼ ነው? ወይ ጉድ! እንግዲህ ረጅም ጊዜ ነው ቤተሰብ ልጃችን እያለቀሰች ነው። እስከዛ አንተ አስብ። ልጄ ልምጣ። እሺ ሳትመጣ ትንሽ እንጀራ ልብላ፣ እያቃጠለኝ ነው። አስቸገራችሽ እንዴ? እሺ ቪዲዮ እየሰራን ነው። እሺ መጣች። ምን አድርገን ነው መጣች? እንጀራ በላ ቤተሰብ ገብርኤልም በላ እንዴ? ዛሬ ላይ አልበላም። እግዚአብሔርን በል። አይ እኔ ያ ቅድሜ ጠይቅሽኝ ጥያቄ ቀኑን ለማስታወስ እየሞከርኩ ነበር። እሺ ወይስ እንጀራ? እስኪ ማማ ትሙት በል እንዴ። አንቺ ምን ሆነሽ ነው? እኔ ያን ነገር እያሰብኩ ነበረ ቅድሜ ጠይቅሽኝ ጥያቄ እንዴ። አለው እኮ ቪዲዮ ላይ። እሺ ማንኛውም እሺ ቀጥል፣ ችግር የለም። እሺ እንግዲህ ያው ጠይቃኛለች ጥያቄ ያው ትዳር ላይ ደግሞ ያው ግንኙነት ያለ ነገር ነው። እሺ እና ይመስለኛል ጾም ከመግባቱ ከ4 ቀን ምናምን ከ5 ቀን በፊት ይመስለኛል። ተሳሳተ ቤተሰብ። አሁን ያለንበት ጾም ማለት ነው 16 ጾም ነው አይደለ? ፍስለታ እና በጾም ሰዓት ምንም አይደረግም። እንግዲህ በእኛ በሃይማኖታችን መሰረት በጾም ሰዓት ከቻላችሁ አትከልክሉ። ግን ደግሞ ከልክሉ እያልኳችሁ አይደለም፣ ግን ደግሞ አትከልክሉ። ግን ሁለታችንም ከተስማማንበት አለማድረግ ትልቅ ጸጋ ነው እና ደግሞ ያው ከጾሙ በፊት ጾሙ ዓርብ ቀን አስታውሳለሁ። ግንኙነት ያደረግነው ደግሞ ሐሙስ ነው። ሮማታ እግዚአብሔርን ከወለቅንት ሮማታ ያደረግነው ሰው አሁንም ተሳስቷል። አሁንም ይደገማል። ሚጥሚጣ አይ ቆይ አንዴ። አሁን እኮ በአንቺ ፍላጎት አይደለም። መቤቴን እውነቴን ነው። ተሰውዛለሁ። ከሮብ ቀን ነው ሮብ ማታ። አሁንም 2 ማንኪያ ሚጥሚጣ። ኧረ በእግዚአብሔር አሁን ቢያንስ አንድ አድርጊልኝ። አሁን እሺ ሶ በደንብ ስፍር ላድርገው። ኧረ በመድኃኒዓለም አንድ አደረኩለት። ትንሽ እንጀራው ትንሽ ይለኛል መጨረሻ። ትንሽ እንጀራ ልጨምርልክ? አዎ እውነት እኔ የምትወጂኝ ከሆነ እንጀራው ግን ቢዩ ያሰኘኝ ነው ራሱ ማርያምን።
በነገራችን ላይ የሚያስቀጣኝን ጥያቄ ጠይቀኝ። ስለ እንጀራ ከተነሳ አይቀር የሚስቴ ሙያ የሚገርም ነው በእውነት ከሙያ እንጀራው ራሱ ውፍረቱ ቆይ በልቼ ላሳያችሁ። ውፍረቱን በልቼ ላሳያችሁ። አያችሁት? የመጨረሻ አንድ ጥያቄ ትጠይቂኛለሽ ጉረስና ከዛ በኋላ ቪዲዮአችን እንጨርሳለን። አማንተ ረቀስ ብለህ ብላ ምን ነው ቀስ ራበክ እንዴ? ሁዳ ወይኔ እቺ ያለው ጉድ እኔ በሷ አልጨክንም። ጋይስ እንግዲህ በጣም ይቅርታ ቪዲዮ እያቆራረጥን ስለሆነ ቪዲዮአችን እንግዲህ ያው እንደነገራችሁ በስልክ ስለሆነ የምንቀርጸው ለዛ ነው። እሺ አንድ የመጨረሻ ጥያቄ ነው የሚቀረኝ። ከምጠላው ባህሪ እስኪ አንዱ ንገረኝ። አንተ ከምጠላቸው ባህሪ እንዴ? ይሄ እኮ አያቅተኝም። በጣም ቀላል ጥያቄ ነው። እኔ ራሱ እግዚአብሔር ሚጥሚጣ ለመብላት ጋይስ በጣም እንትን ብዬ ነበር። በጣም የሚጮህ ሰው በጣም የሚንቀለቀል ሰው በጣም ነው የሚያስጠላው። በጣም የሚያስጠላው ቤተሰብ እንግዲህ ያለን ነገር መልሻለሁ። አንዴ እኔ እኮ ውጤቱን የምሰጠው መልሻለሁ። እውነቴን ነው። በጣም ነው ማቀባለኝ እግዚአብሔርን የምሬን ነው። እንግዲህ አንድ ከምጠላው ባህሪ በጣም የሚጮህ ሰው አልወድምና ይሄኛውን ባህሪ ነግራኛለች። በድጋሚ እንኳን አደረሳችሁ። እናመሰግናለን ስለምትከታተሉን። ላይክ፣ ሼር አይረሳ፣ ሰብስክራይብ አድርጉልን። የደወል ምልክቱን ተጫኑ። ቤተሰብ ተከታተሉ። እንወዳችኋለን። ታደርጉልን ትብብር በጣም ነው የምናመሰግነው። ሰብስክራይብ አይከፈልበትም። ሰብስክራይብ አድርጉልን። እንወዳችኋለን። ለዩቲዩብ አዲስ ስለሆነ አበረታቱ። ሰብስክራይብ አድርጉልን።